አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ ይበል። ከልብ አመሰግናለሁ። ጀዛኩሙላህ ኸይራን ስላበረታታችሁኝ ከልብ ነው የማመሰግነው ማለት ነው። ዋንኬ አስገብታችሁኛል ማለት ነው። በእናንተ ጥረት ነው። ከልብ ነው ወንድሞቼ የማመሰግነው። ገዛችሁ አይሸኛውንም ሰብስክራይብ ላይክ እያደረጋችሁ ስለምታበረታቱኝ ከልብ ነው የማመሰግነው ማለት ነው። የምር ቃላት የለኝም እና አንዳንድ ጥያቄዎች ተጠይቄያለሁኝ። ለጥያቄያቸው መልስ ይሆን ዘንድ ይዤላችሁ መጥቻለሁ ማለት ነው። ባይጎዳ ይጠቅም ነው በበላል ያበላሻል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ ይበል ባላችሁበት ዓለም ዳርቻ ሰላማችሁ ይብዛ እህት ወንድሞቼ ማለት ነው። ዛሬ ላመሰግናችሁም ጥያቄያችሁን እንመልስ ነው የመጣሁት። ከልብ ነው የማመሰግነው። የምር ቃላት የለኝም ማለት ነው። እና እንግዲህ ዋንኬ ያስገብታችሁኛል ከልብ ነው የማመሰግነው እህቶቼ ማለት ነው። እና ኮሜንት ላይ ጥያቄው ተጠይቄያለሁኝ። ለጥያቄያችሁ አንዳንድ መልሳለሁ ብዬ ነው ማለት ነው። እንግዲህ አንዷ እህቴ ምትላለች 9 ዓመት ሰርቼ ድክም ብሎኛል ትላለች። አሁን ግን ብሩ አልጠራቀም አለኝ። ምን ይሻለኛል? ቤት ብቻ አለኝ። ባሌ ጋር ልጋባ 6 ወር ነው የቀረኝ ትላለች። እና እንግዲህ እኔ የምሰራው በ2000 ብር ነው። 6 ወር ነው የቀረኝ። ምን ትይኛለሽ እያለች ነው እህቴ። የ6 ወር 2000 በሳውዲ ከሆነ ብዙ ነው። ከ700,000 እስከ 1 ነጥብ ካላችሁ የኔ ስራ መጀመሪያ ሆናችኋል። አነስተኛ ሲባል 600,000 700,000 ሰው እኮ እንደ አሙኑ እህቶች የሚሰራው ማለት ነው። ዛሬ የተወጣችው ስራ ስትጀምሩ ማለት ነው ኪሳራ ነው እኮ። ግን የሰው ከትንሽ ሲነሳ ማን ነው የሚያዋጣውን የሚያከስረውን የሚያውቃል ማለት ነው። ግን ዛሬ ታላማችን ዛሬ ወተን ለይልኝ ከሆነ የምንሰራው እንድንሰራ ወይስ አይነ ቁልቁል የሚያደርገን ማለት ነው። ምክንያቱም የሰው የሚነሳው ከትንሽ ወደ ላይ ከፍ ከፍ እያለ ነው የሚሄድና እህቴ ማለት ነው 6 ወር በ2000 ስታሰብ ብዙ ብር ነው የሚሆነው። ይበቃሻል ቤት ካለሽ። ዋናው ደግሞ ቤት ነው። በነገራችን ላይ ቤት ካላችሁ የቤት ኪራይ ነው ትንሽ ከበድ የሚለው ሰመር ሲመጣ ምናምን በጣም ያስቸግራል። የቤት ኪራይ ላይ ማለት ነው። የራሳችሁ ቤት ተሆነ ምን ብታደርጉ ማን ይናገራችኋል? የምር የምትበሉትን እኮ የለም አሁን ላይ ከውጭ እንጂ የውስጥ የለም ማለት ነው። እና ስለዚህ ይበቃሻል ቶሎና አክሊው ለጂ ማለት ነው። በቃ በነገራችን ላይ ገንዘብ ይመጣልም ይሄድ ያለ ወላሂ ገንዘብ ይመጣልም ይሄድ ያለ። ግን ልጅ ካለፈ ስንት እህቶቻችን ናቸው እያለቀሱ ያሉት ማለት ነው። ልጅ በማጣት ስራችሁ ቤቱን መሞሉ ብሩንም ያዙት ልጅ የለም። ችግሩ ምንድን ነው? ስለዚህ እርሜያችንን በሰው ሀገር ስለምንጨርሰው ነው። መታችሁ መውለድ አሰደስ እኮ አልቅም ወላሂ ወልድን መሪ እንችላለን ማለት ነው። ላልወለድ ነው ማለት ለወለድ ሳይመከር ምክንያቱም እነሱ ልጅ ያላቸው አላማቸውን አሳክተው ይመጡ ይሻላል። ግን ላልወለዱት ሰዎች ከኔው ጭምር ማለት ነው መተን ሀገራችን ሁኔታ ወልደን ብንሄድ ስደት መቼም አያበቃም ጉልበታችን እስከሚደክም ድረስ ማለት ነው። እና አንቺ እህቴ ነው የተወና ባለሽ ተብቃቅስ ትኖሪያለሽ። የሰው ልጅ ትንሽ ሲነሳ ነው ወደ ላይ ከፍ የሚለው አንቺ እላችኋለሁኝ። እና ስንት ስልክስ ይዞ መምጣት ይቻላል ብለሽኛል አንዷ እህቴ። እኔ 6 ስልክ ይዤ መጥቻለሁ። ግን ጥንቃቄ አድርጉ። የሰው ስልክ ራሱ ወደ 20 ስልክ መስሎኛል የከተቱብኝ ማለት ነው። 10 ይለፍ አላውቅም። ታሽጎ ነው ግን ብዙ ስልክ ነው። ስትመጡ ቦሌ ላይ ጥንቃቄ አድርጉ። ጓደኛ መሰንሄድ ያለላችሁና እቃ ይከቱባችኋል። ከዛ ፎቶ ያነሷችኋል። አዲስ አበባ ስትደርሱ ፎቶአችሁ ቀጭናል እዛ ትጠይቃላችሁ ማለት ነው። ስለዚህ ጥንቃቄ አድርጉ። በራሳችሁ ከሆነ 6ም 5ም ስልክ መያዝ ትችላላችሁ። እኔ 6 ስልክ ነው ይዤ የሄድኩት። 6ቱም ስልክ ያልፎልኛል። እንኳን እኔ አይደለም የሰዎቹ አልፎላቸውም ማለት ነው። እና ግማሽ ተቀረጠባቸው፣ ግማሽን ደግሞ ሁላ ከሆነ ችግር ያመጣብሻል ብለው እነዛ ሪፖርት ያሉ ሰዎች ማለት ነው ግማሹን አሳልፈው ግማሹ ተወረሰ ማለት ነው። ስለዚህ የሰው ዕቃ እንዲያትይዙ እንዳያማግጧቸው ማለት ነው። እኔ ተሸውጃለሁ ማለት ቤት ይመዝኝ ይወጃለሁ ሚዛን። ከዛ ደግሞ እዛ ደግሞ ነው ቶሎ አብረን እንሄዳለን ጓደኛ ነው እንሻለን ሲሉኝ እንግዲህ ጓደኛ ሆነኛል ብዬ ተሞኙ ባለማወቅ ማለት ነው። እና ልትመጡ ስትሉ ቦሌ ዱባይም ሆነ ሳውዲ አረቢያ ቦሌ ላይ ማለት ነው ይጠብቋችኋል። ወደ ኢትዮጵያ የሚልኩ ማለት ነው። ጨርቅ የሆነ ነጭ ጨርቅ እኔ
የመከፈኛ ይሆን አላውቅም። ብቻ ብዙ ጨርቅ ነው ከተቱብኝ። ከዛ እኔ ጨርቁ ብቻ ነበር የመሰለኝ ላኪን ጨርቅ አይደለም ስልክ ነው የከተቱብኝ ማለት ነው። ሻንጣ ውስጥ የኔን ወደ 10 ኪሎ አሻማሽ ነው። እነሱ ምን ያደርጋሉ? የእነሱን እዛ ትልቁ ሻንጣ ውስጥ ነው የከተቱት። አዲስ አበባ ሲመጣ ወደ ዲነቅኩ ማለት ነው ስልኩ ሲከፈት። ስለዚህ ስትመጡ ጥንቃቄ አድርጉ። የማንም ጓዝ አተያዙ ከዛው ከያዛችሁት ውጭ ማለት ነው። ላፕቶፕ ይይዛሉ። ብዙ እኮ አስካሪ መጠጥም ካረጉባችሁ ላትመጡም ትችላላችሁ። ታስራችሁ ልትቀሩ ትችላላችሁ። ስለዚህ ጥንቃቄ አድርጉ። ወላሂ በአሁን ሰዓት ሰው አይታመኑም። ሰውን ወደ እንጂ አትመኑ የሚባል አባባል አለ። ስለዚህ ጥንቃቄ አድርጉ። በራሳችሁ 6ም 5ም ስልክ መያዝ ትችላላችሁ። እሱን ደግሞ በግስቴር ምንድን ነው ይሄ የአረብ ሀገር አለ አይደል? ይሄ ዶሮ የምንሰራ በግስቴር ነው የሚጠፋችሁ የለም። በእሱ ጥቅልል ታረጉና ከዛ በኋላ እንትኑ ታስገቡታላችሁ ልብሳችሁ ውስጥ ታሰረው ማለት ነው። ከዛ ደግሞ ፔርሙዝ እንዴት አድርገሽ አመጣሽ ላላችሁ እህቶቼም ደግሞ ፔርሙዝ እኔ ይሄን ትልልቁን አረንጓዴውን ካርጎ ውስጥ ነው ከተኩት። እነዚህ ትንሾችን ግን ልብስ ውስጡ ከተኩባቸው ከዛ በኋላ በጨርቅ ጠቅልዬ መሀል ነው ከተኳቸው ማለት ሻንጣችሁ ትልቅ ከሆነ ልብስና ልብስ መሀል በአንድ ክፍት ታደርጉታላችሁ ማለት በአንድ ከገባ ከላይም ከታችም መሀከል ከሆነ አይሰበርም። እኔው 4 ፌርሙስ ላይ ያለፈልኝ ትንሹ የለሰው ሰላ አንዱ ለእናቴ አንዱ ለእህቴ አንዱ ለወንድሜ ሰጥቼው ነው እንጂ ማለት ነው የዚህ አጋጣሚ። ስለዚህ ጠቅል አድርጋችሁ በጨርቃችሁ መሀከል ከጎንም አድርጋችሁ መሀከል ከላይም ልብስ ወፍራም ልብስ ወይም ፎጣ ነገር ልብስ ካረጋችሁ አይሰበርም። ጥራት ያለው የዛ ሀገር ነው ፌርሙዝ። እኛ ሀገር ሞልቷል በአይነት ግን የኔ ቆይ የሚያበርድ ያለም እያሉ ብዙ ኮሜንት ላይ አይቻልም ማለት ነው። እና ፌርሙዝን በዚህ አጋጣሚ ማድረግ ትችላላችሁ። ብረት ድስቱ ደግሞ መሸን የገዛሽው ብላኛል እንዴቴ። አሁን ረመዳን ከወጣ ነጣው የገዛሁት 14000 ብር ያለው እኔ ግን 13000 ነው። 46 ቁጥር ማለት ነው። 42 ቁጥር ደግሞ 12000 ብር ነው። እንዲያማችኋለሁ ሁሉ ግን እቃችሁን የምመክራችሁ እቃችሁን እዚሁ ስትመጡ ማለት ነው ማለት እዛ ሆናችሁ እዚህ አስገዙ። ቤተሰብ ካላችሁ ጓደኛዬ ቅርብ የምትሉ ሰዎች አስገዝታችሁ መምጣት። እዚህ ግን ወደ አንድ ነገር አትገዙም። በጣም ከባድ ነው ሀገራችን። ኑሮ ውድ ነው እያላችሁ አታውሩ እያሉ ነው እንደነቶች። እንደዛ ሳይሆን እናንተ እንድትቀርቁ አይደለም። እናንተ ተምራችሁበት እንድትመጡ እቃችሁን ካሟላችሁ እዚህ ላውጣ አትሉም ወጪ የሚለው ነው። ብዙ ወቶች ይናገራሉ ማለት ነው። የራሱ ነቅፍ ነበር ግን መቼ ስላየሁት እዚህ አንድ ነገር አይገዛም። ወላሂ አንድ ነገር ማለት ነውና እዚህ ብርጭቆች ሻይ ቡሽን እንትኖች ማለት ነው የስኒ ፍንጃሎች ማለት ነው። እሱ አሁን በጨርቅ አድርጋችሁ ተነካርተው ነው ተሰርካታችሁ ከላይ መደረብ ትችላላችሁ ማለት ነው። እዚህ ሀገር ቆመንቷል ግን እዚህ ሀገር ጨክነን አንገዛውም። እዚህ ሀገር ግን ብሩ ትንሽ ነው ግን እኛ የምናየው ምንዛሬ ነው። እንደዛ ሳይሆን ወይም ደግሞ እዛ ሆናችሁ እንደለያችሁ ብራችሁ ልካችሁ አስገዙ። ካስገዛችሁ በኋላ ይለያችኋል ማለት ነው። እዚህ መጥቼ እገዛዋለሁ ሙስታሂል አይገዛም። ምንም ስላየሁት ማለት ነው። እኔ እዚሁ ነው የገዛሁት። ፌርሙዝ ምናምን ነው የገዛና የውሃ መሞቂያ ካውያ ደግሞ እንዴት ምን ብላኛለች ካውያ እና የቡና መስጫው ኢትዮጵያ አይሰራም ብለዋል እያለች እንዴት እየመጣ ነው ታዲያ የማይሰራው? ከዱባይ ከሌላ ሀገር እየመጣ እንደኛ ሀገር የሚሸጡት ማለት ነው እኮ ወላሂ። ግን አንድ ሰው አይመስላቸውም ማለት ነው። እና ይሰራል። ካውያውን አልሞከርኩትም ግን የቡና መስጫውን ጎረቤት ፈታበት ይሰራል ማለት ነው። አሁን እነሱ ጥራት ይኖራቸዋል የዱባዮች ማለት ነው። ሀገራችን ባይነም ነው የሽንኩርት መክተፊያ ብትሉት ደግሞ አንድ ያለች የሽንኩርት መክተፊያ እሷን ብትይዟት አሳያቸዋለሁ። ምርጥ ናት ወላሂ። እዚህ እናት መስጫ የሚሉት አለ የኔ አስነቃላይ ከነሱ ማለት ነው። እዚህ አሁን 20 ብር 15 ብር ይገኛሉ እነዚህ ማለት ነው። ነጭ ሽንኩርት ብትሉ ቀይ ሽንኩርት ግማሽ ኪሎ ትፈጫለች እኔ። ስለዚህ አንድ ዕቃ ቡስት ያተሰብስቡ ወላሂ። ሰጠኝ አመሰግኑ ብትሰጡ አትመሰግኑ ባትሰጡም ያው ነው። ስለዚህ ወይ ተመስገነው ወጣችሁ አልሆናችሁ ወይ ተመስገነው ውጭ አልሆናችሁ። ስለዚህ እቃችሁን ያዙ ለቤታችሁ። ታርቲቱ እናታችሁ ናት። ለእናታችሁና ወንድም እህት አለቅ። ሌላውን ተውት ወላሂ። ያባቴ ያከስት ያጎቱ ምናምን ስትሉ ጊዜያችን መፍጀት ያቺ ያረገችልና ያቺ ሰጠችልና እና ያብሏችሁም ራሱ ማለት ነው። ስለዚህ ፈርድ ያጎትና አክስት እህት ይሄ ግድ ነው። ሌላውን
ሁሉም በጊዜ ሄዶ ይቅመሰው። ምክንያቱም ስደትን ካላዩት አያውቁትምና ማለት ነው። እና ሪከርድ እንዳይበዛባችሁ ውድ እህቶቼ መብራት ጠፍቶብናል። ይኸው በጨለማው ነው ያለነው ማለት ነው። ለሀሳብ ላስተያየታችሁ ከልብ አመሰግናለሁ። ያልተመለሰላችሁ ካለ ኮሜንት ላይ አናግሩኝ፣ እመልስላችኋለሁኝ። የቀረ ካለ ደግሞ ማሳያችሁ ይሆናል ማለት ነው።